በትግራይ ህዝባዊ ተቃውሞ መፈንዳቱ ተነገረም። በትግራይ ክልል በተለያዩ ከተሞች ሰፊ ህዝባዊ ተቃውሞች እየፈነዱ መሆናቸውም ተነግሯል። ለአመታት ክልሉን በበላይነት ሲመራ የነበረው ህወሓት አሁን ላይ ከምን ጊዜውም በላይ በከባድ የውስጥ ክፍፍልና ህዝባዊ ቢተኝነት እየተናወጠም ይገኛል። ይህም የድርጅቱ ማብቂያ እየተቃረበ ማስመስሎታል የሚሉ ትንታኔዎች እየወጡም ይገኛሉ። በተለያዩ የክልሉ ዞኖችና ከተሞች ውስጥ ከቅርብ ቀናት ወዲህ በኃይል የታገዘ የወጣቶች ምልመላ መጀመሩን ተከትሎ በህዝቡና በጸጥታ ኃይሎቹ መካከል ከፍተኛ ውጥረትም ነግሷል። የዓይን እማኞች እንደገለጹት ከሆነ ልጆቻችን ከዚህ ቀድሞ ከነበረበት አስከፊ ጦርነት ገና ሳያገግሙና ክልሉ ወደ ነበረበት ሰላም ሳይመለስ ድጋሚ ወደ ጦርነት ግንባር አንልክም በሚል የህወሓትን የግዳጅ ወታደራዊ አፈሳን በመቃወም እርምጃውን በጽኑ እየተቃወሙትም ይገኛሉ። በከተሞች የታየው ውጥረት እንደ መቀሌ፣ አክሱም፣ አዲግራትና ሽሬ ባሉ ዋና ዋና ከተሞች ወጣቶች ከአፈሳ ለማምለጥ በመሸሽ ላይ መሆናቸውና ይህም የንግድና የትራንስፖርት እንቅስቃሴዎች ላይ መስተጓጎል መፍጠሩም ተነግሯል። የወቅቱን ውጥረት ተከትሎ በመላው ትግራይ አንዣቦ የሚገኙ የህዝብ ተቃውሞ ወዴት ያመራ ይሆን የሚለው ጥያቄ የሁሉም ሆኖ ቀጥሏል።